48 የተሽከርካሪ ማስተላለፊያ መብራት ስለሚያጋጥምህ ተጠንቅቀህ አሽከርክር። 49 መዝጊያ የሌለው የባቡር ማቋረጫ ስለሚያጋጥምህ ተጠንቅቀህ አሽከርክር። 50 መዝጊያ ያለው የባቡር መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። 51 የትራፊክ መጨናነቅ ስላለ ፍጥነትህን በመቀነስ ተጠንቅቀህ አሽከርክር። 52 የሚያንሸራትት መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። 53 በመንገድ አግድመት የሚነፍስ ኃይለኛ ንፋስ ስላለ ተጠንቅቀህ አሽከርክር። 54 መጀመሪያ ወደ ግራ ቀጥሎ ወደ ቀኝ የሚታጠፍ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። 55 ወደ ቀኝ ዞሮ የሚመለስ አደገኛ መታጠፊያ ስለሚያጋጥምህ ተጠንቅቀህ አሽከርክር። 56 ወደ ወንዝ ዳርቻ የሚወስድ መንገድ ስለሚያጋጥምህ ፍጥነት በመቀነስ ተጠንቅቀህ አሽከርክር። 57 አደገኛ ወይም አስጊ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። መንገድ ላይ የሚፈናጠር ድንጋይ ስላለ ተጠንቅቀህ አሽከርክር። እነዚህ የሚቆጣጠሩ የመንገድ ዳር ምልክቶች ናቸው። 59 አደገኛ ናዳ ያለበት መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። 60 በመካከል ማካፊያ ያለው መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። 61 ሕፃናት የሚጫወቱበት ቦታ ስላለ ፍጥነትህን ቀንስህ ተጠንቅቀህ አሽከርክር። 62 ለሁለት ተከፍሎ የነበረው መንገድ ማብቂያ ስለሆነ ፍጥነትህን በመቀነስ ተጠንቅቀህ አሽከርክር። 63 ለሁለት ተከፍሎ የነበረው መንገድ የሚጀምርበት ስለሆነ ፍጥነትህን በመቀነስ ተጠንቅቀህ አሽከርክር። 64 ፊት ለፊት እና ወደ ቀኝ የሚሄድ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። 65 መጀመሪያ ወደ ግራ ቀጥሎ ወደ ፊትህ የሚታጠፍ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። 66 ቅርጽ ባለ መንገድ ትይዩ የባቡር ሐዲድ ማቋረጫ ማብቂያ ስለሆነ ፍጥነትህን በመቀነስ ተጠንቅቀህ አሽከርክር። 67 ሁለት የባቡር ሐዲዶች ስለሚያጋጥምህ ተጠንቅቀህ አሽከርክር። 68 የባቡር ማቋረጫ ሐዲድ ስለሚያጋጥምህ ተጠንቅቀህ አሽከርክር። 69 የባቡር ሐዲድ ማቋረጫ መስመር 250፣ 170 እና 100 ሜትር። እነዚህ ሁሉ የሚቆጣጠሩ የመንገድ ዳር ምልክቶች ናቸው።